በስመ አብ ትዳር እያላችሁ የምትማግጡ ወንዶች የእውነት እግዚአብሔር አይለመናችሁ። ምን ይመስለች ሚስት እቤት አስቀምጣችሁ፣ ምን ይመሳሰሉ የሚያማምሩ ልጆች እቤት አስቀምጣችሁ፣ ምን ይመስሉ ኑሮ ትዳር የሞቀ የ10 ዓመት የ30 ዓመት የ40 ዓመት የ50 ዓመት የ20 ዓመት ትዳራችሁን እቤት አስቀምጣችሁ አለሌ ያላችሁ እንደዚህ ለሃጫችሁን እያዝረከረካችሁ ቂጥ ያያችሁ የምትሄዱ ወንዶች አይናችሁ ይፍሰስ። ከትዳራችሁ ውጪ አትማግጡ። እውነት የመጨረሻ ምህረት የሌለው ኃጢያት ነው እየሰራችሁ ያላችሁት። እግዚአብሔር አይለመናችሁ። ምንድነው የምትጠቀሙት? ምንድነው የሚሰራላችሁ? ትዳር ያላትን ሴት ማማለል፣ ትዳር የያዘ ቤተሰብ ማፍረስ፣ ሚስት እያለች ልጅ እያለ ቤተሰብ እያለ ሁሉ ነገር ከቤት ሳይጎላችሁ ምንድነው የምትጠቀሙት? ምንድነው የሚያደርግላችሁ? እንደው ምን አይነት አባዜ ነው ያለባችሁ? ምን አይነት እንደው ምን የተቀነዛዘራችሁ ናችሁ? ጨዋ ወንዶች ይዛኑ ያህል ደግሞ በጣም ኩርት ያሉ ኢትዮጵያዊ ጀግና ወንዶች አሉ። ቢጠበስ የማይሸታቸው አይደለም ቂጥ አይደለም ስዕል ሞናሊዛ ሆና ከላይ እንደዚህ ዝግባ ሆና ብትምዘገዘግ ቼክ የማያረጉ አበሾች አሉ። ኢትዮጵያኖች እግዚአብሔር ይመስገን እድሜ ከጤና ይስጣቸው እነሱን። ግማሾቻችሁ ደግሞ ቤት ውስጥ ስዕል የመሰለች ጠብ እርግፍ እያለች ትዳሯን የምታከብር ሚስት እያለችው ቤት ውስጥ እሷ ከልጆቹ ጋር ስትፈነፈን በቢጃማ ትውላለች። እሱ ላጩን እያዝረከረከ በየመንገዱ አይኑን እየቆላመጠ ወደዛ ወደዚህ እንደ ቀላዋጭ እዛም እዚህም እየቀላወጠ ሴት እያየ በየመንገዱ የሚሄድ ወንድ ልጅ ምን አይነት ውሻ ነው? ምን አይነት ቡችላ ነው? ከምንም ኃጢያት በቃ ከ10ቱ ትእዛዛት እንደውም በጣም ከባዱ ኃጢያት ይሄ ነው። ትዳር ያላችሁ አትማግጡ። ምንም አይሰራላችሁም። እዛም ገብታችሁ ነው የምትወጡት። እንደውም ከቤቱ ወርቅ ይዛችሁ ትወጣላችሁ። የእውነቴን ነው የምላችሁ። ወርቅ ማለት ልጅ አለ፣ በዛ ላይ ከማንም ጋር ማትተኛ ናት ሚስት፣ እዛም እዚህም ማትልናት። ከንጹህ ሚስታችሁ ጋር ተኝታችሁ ትነሳላችሁ። ከማንም ቆሻሻ መንገድ ላይ ካገኛችሁት ሊፍት ከሰጣችሁት፣ አለበለዚያም የሆነች ቡና ቤት ከሳቀችላችሁ፣ የሆነ ቂጥ ትልቅ ከፍ ያለ ብቻ ከኋላ ገፍተር ያለ አህያም ያህል ቂጥ ብቻ ስታዩ ብቻ ለሃጫችሁ በዚህ ሚዝረከረኩ ወንዶች ሚስት አጠገባቸው ሆና እንኳን ሚስት ያለች የማይመስላቸው ወንዶች አሉ። በጣም ባለጌ ወንዶች አሉ። አይናችሁ ይፍሰስ፣ አይናችሁ ይጥፋ። እሷ ግን እስከ መጨረሻው ከልጆቿ ጋር ትኖር። ከእናንተ ጋር የመኖር እንትኗ በጣም ወይ ለበሽታ ወይ ለእብደት ካልሆነ በስተቀር እንደዚህ አይነት ሴቶች አሉ፣ የሚያሳዝኑ ሴቶች። እና እግዚአብሔር ልቦና ይስጣችሁ ወንዶች። ምን አይነት አባዜ እንዳለባችሁ አይታወቅም። ምን የመሰለሽ ሚስቱን ትቶ በቃ ከዚህ ግባ ማትባል ውሻ ብቻ ቀሚስ ለብሳ ትሄድ። ለነገሩ ቡችላ አጠር ያለ ቀሚስ ለብሳ ትሄድ። ብቻ ቡችላ ናት ብሎ የማይተው ወንድ ልጅ አለ። ስለዚህ እንደው ይሄ በሽታችሁን እግዚአብሔር በ2017 ከላይላችሁ ላይ ንቅል አድርጎ ያንሳላችሁ። እንደዚህ ሴቶች ደግሞ አላችሁ አምናችሁ ይሄንን ጭንቅላታችሁ አምኖ አብራችሁ የምትኖሩ ከእንደዚህ በጣም እንደዚህ ከተላበት ከባለጌ ወንድ ጋር የምትኖሩ ሴቶች አላችሁ። ለነገሩ እናንተን ይበላችሁ። አንዳንዴ ህሊናችሁ እያየ አይናችሁ እያየ ከሰራተኛ ጋር ሲማግጥ፣ ከጓደኞቻችሁ ጋር ሲማግጥ፣ ከዘመድ ጋር ሲማግጥ እያያችሁ ዝም የምትሉ ሴቶች አሉ። በእናንተ ምክንያት ሁሉም ሴት ነው የሚሰደበው። እንደዚህ አይነት ቆሻሻ ሴቶች አላችሁ። ምንድነው እንደዚህ ካረገ ምንድነው የሚጠቅማችሁ? ለልጆቼ ስል ተጎድቼ፣ ለኑሮዬ ስል ተጎድቼ፣ ለቤቴ ስል ተጎድቼ። አንቺ ብቻሽን ነሽ የወለድሽው? ብቻሽን ነው የምትጎጂው? ልጆቹ እኮ የሱ ምናቸው? አለበለዚያ ጉዳት ከሆነ ደግሞ ልጆችሽን ይዘሽ ወደ ቤተሰቦችሽ ወይ ወደ ሌላ ቦታ ይሄንን አይንሽ እያየ አብረሽ መኖርሽ እኔ ምን አይነት ህሊና እንዳለሽ ሁሉ አላውቅም። እኔ ምን አይነት ሴቶች እንደዚህ አይነት ሴቶች እንዳሉ ብቻ
አሉ። በጣም ብዙ በሚሊዮን የሚቆጠሩ ሴቶች አሉ። ህሊናቸው ተቀብለው አብረው የሚኖሩ ሴቶች አሉ። ከዛ ደግሞ ማታ አብረው የሚተኙ ሴቶች አሉ። ከሰራተኛ ጋር አይታ ደግሞ ነገ ደግሞ ይቅርታ አድርጌልሃለሁ ብላ አብራ የምትኖር ሴት አለች። በክት ሴት አለች። ስለዚህ አትማግጡ። እኔ አላውቅም፣ ምናልባት እሷም ውጪ እንደዚህ ስለምታደርግ ይሆናል እሱን ዝም የምትለው እንጂ እንደዚህ አይነት ወንዶች አጠገቡ ሆና የሚጠቅስ ወንድ አለ የሚላለ ሞዛዛ ሲያስጠላ እኮ። ሽንት ቤት ቀድሞ መሄድ አለ። ከዛ ሽንት ቤት ሚስቱን አስቀምጦ የሆነ ካፌም ሄደሽ የሆነ አብረሽም ቦታ ሄደሽ እንደዚህ የሚያደርገው እንዳለ ሚስቱ እያለች እኮ። በጣም የድፍረታቸው ድፍረት እና ትዝብት ነኝ። አመሰግናለሁ።